ቤዛ ዛሬ ከናውድ ጋር ሄዳ ፖሊስ ጣቢያ ስለ ሔዋን ማጥፋት አመለከተች። ወይዘሮ ሉሊትም ናውድ ቤት ሲመጣ አትሆንህም፣ ቤዛ ጥሩ አይደለችም፣ መጥፎ ሰው ናት፣ የዚህ ቤት ሰው በሙሉ ችግር አለበት ከኔ ውጪ አለችው። በእሷ በናታን ፍቅር ታብዳለች፣ አንተ ደግሞ እሷን አትከተል። ናታን ፊት ቢሰጣት ወደ እሱ ትዞራለች፣ ስለዚህ አርፈህ ተቀመጥ ስትለው ናውድም የነገርሽኝ ምንም አዲስ ነገር የለም፣ የማውቀውን የነገርሽኝ ብሎ አስደነገጣት። አቤል እንግዲህ ቤት መጥቶ ኤፍራታን ክላስ አዘጋጅልኝ፣ እዚህ ነው የምኖረው፣ ለወጭም የሚያስፈልገኝ ገንዘብ እፈልጋለሁ አላት። ኤፍራታም ይሄ ሊሆን አይችልም፣ ያፌት ጋር እደውላለሁ ስትለው አንቺ ያፌት ጋር ደዊ፣ እኔ ደግሞ ፖሊስ ጋር እደውላለሁ፣ ስለዚህ እኔ ልውጣና ልደውል፣ አንቺ ቤት ሆነሽ ደዊ ብሎ ትቷት ወጣ። ቤዛና ጽዮን ተመካክረው ቢኒን ጉድ አደረጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታታዮች እንዴት ናችሁ? አላህ አልሐምዱሊላህ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ቪዲዮውን እስከ መጨረሻው ተከታተሉት። በክፍል 97 እንግዲህ ቤዛ በጣም ተጨንቃ ስለ ሔዋን ለናውድ ነግረው ነበረ። ፖሊስ ጣቢያ ሊሄድ ስትለው አሁን እኮ 11 ሰዓት ሆኗል እያላት ነበር የጨረስ ነው። ዛሬ እንግዲህ ሄዳ አመልክታ ተመልሳለች። ከዚያም ስትመለስ ግን ራሷን እየወቀሰች ነው። እስከ ዛሬ መፈለግ ነበረብኝ፣ እሷ እኮ ለእኔ ብዙ ነገሬ ነች እያለች ስትለው እሱም ባክሽ ተይ፣ ራስሽን አትውቀሽ፣ ይበቃል አላት። ቤዛም እንግዲህ እስከ ዛሬ በር ላይ እያደረስከኝ የምትመለሰው፣ ዛሬ ግን ቤት ገብተን ለምን ቁርስ አንበላም እያለችው ነው ናውድን። እሱም ቤት አልገባም፣ ወደ ቤት የሚሄድ አለብኝ፣ ስራ ስለሚረፍድብኝ አላት። ካልክሽ አለች። ገኒ ተሽሏት መንቀሳቀስ ጀመረች። እንደ ተሻላትም ወደው ቶሎ ብላ ጉሊት መሄድ አለብኝ ስትል ዳጊም አይሆንም አትሄጂም እያለ ሲጨቃጨቁ ቢኒ መጣ። ምንድን ነው ሲለው ጉሊት እሄዳለሁ እያለች ነው አለው። ቢኒም በጭራሽ አይሆንም ልጄን አፍቃኛለች ስትላቸው እሷ ከናፈቀችሽ እንዴት መጣ እናደርጋለን እንጂ አንቺ በጭራሽ አትሄጂም አሏት። ሉሊት እንግዲህ እቤት ቁጭ ብላ ብቻዋን ነገር እያውጠነጠነች ባለችበት ቤዛ መጣች ከውጭ። ቤዛም ወደ ክላሷ ስትወጣ አለች ሉሊት። እሺ ወይዘሪት መጣሽ ከስፖርት ጓደኛሽን ሴት ጥለሽው መጣሽ ስትላት ቤዛም ተመለሰች ወደ ሉሊት። ቤዛም ተመልሳ እባክሽ ሉሊት ይህን ነገርሽን እንዳትጀምሪ ስትል ሉሊትም አንቺንማ በእግር በእጅሽ ብዬ ማሳመን አለብኝ ትላለች። ነገሯን ከጠነጠነች በኋላ እንዴ ቤዝ ምንም አላውራ ትንሽ እንኳን አላሳዝናችም? እዚህ ብቻዬን እየዋልኩ እናንተ ስትወጡ ስትገቡ እናንተ ጋር ካላወራው እሺ ከማን ጋር ላውራ እያለች ነው ሉሊት። ቤዛም ማንም አታወሪ ያለሽ የለም የምታወሪውን ግን ምረጭ ያለቻት። ሉሊትም የኔ ብቸኝነት ለማንም ሰው አይታየውም፣ እኔ ስናገር ተናጋሪ ነው የሚባለው። ሉሊት ከፋሽ ወይ ሆድ ባሰሽ ወይ ጨነቀሽ ወይ ተሻለሽ ወይ ብለሽኝ አንድ ቀን እንኳን ጠይቀሽኝ አታውቂም ብላ ለማሳዘን ሞከር። ቤዛም ከመቀመጫዋ ብድግ ብላ ሉሊት በደንብ ስሚኝ፣ አንቺ ነሽ እኮ ሰው እንዳይቀርብሽ እንዳይጠጋሽ እያደረግሽ ያለሽው ስትላት፣ ተይ ቤዝ እኔ ያሞኛል እናንተ ገፍታችሁ እንዴት ነሽ ተሻለሽ ወይ እንዳይከፋሽ ለምን አትሉኝም? እናንተ ግን እኔ አንድ ቃል ሲወጣኝ እሷን ተከትላችሁ ትተባበሩብኝ ያላችሁ አለች። እንደዚህ አትበይ፣ እኛ እኮ የምትናገረው ነገር ስለሚያናድደን እንጂ ጠልተንሽ አይደለም አለቻት። ቤዝ ቶሎ አትቆጭኝ፣ ይከፋኛል፣ ደግሞ ጓደኛ አይደለን ታረቅ ብለሽኛል ነበር አለቻት። ቤዛም ተይ ሉሊት በቃ አብች እንደዚህ አትዘኝ፣
ሁሉም ነገር ይስተካከላል፣ አንድ ቀን ሁሉም ሰላም ይሆናል አለቻቸው። ምንድናዝንልሽ ባህሪሽን ማስተካከል አለብሽ። ኤፍራታና ያፌት ምግብ እየበሉ እያለ እሷ ግን አትበላም። እሱ ለምንድን ነው እየበላሽ ያልሆነው አላት። አይ ስለጠገብኩ ነው፣ አንተ በደንብ በላ። እኔማ እየበላሁ ነው። ያው ምግብ በደንብ ካልበላሽ ስራ በደንብ መስራታችን ብዬ ነው። ዛሬ እንኳ ወደ ስራ መሄድ አልፈልግም። እንዴት እናንተ አሞኝ ስራ አቋርጬ ብመለስ እሳለችው። የኔ ንግስት ለምንድን ነው ሰራተኛ ላምጣልሽ ስልሽ እምቢ የምትይው? ሐኪሞች የምግብ መበረዝ ነው ይበሉ እንጂ ድካመም ሊሆን ይችላል አላት። እኔ ደግሞ ሚስቴ ውጭ ላይ ጠንካራ እንድትሆን ነው የምፈልገው እንጂ ቤት ውስጥ ቀርታ የቤት እመቤት ብቻ እንድትሆን አልፈልግም። ትንሽ ቆይተን አይተ ነው ካልሆነ ትቀጥራለህ። አሁን ግን ስራ ስለሌለ ገብታ ምን ትሰራለች? በነገራችን ላይ ዛሬ ወደ ድርጅቱ አብረን ነው የምንሄደው አላቶ ያፌት። የግድ መፈረም ያለብሽ ወረቀቶች አሉ አላት። ምን አይነት ወረቀት ሊያስፈርማት ይሆን? አንቺ ደግሞ ጠዋትና ማታ ስራ ታላስገባኝ እያልሽ ስጨቀጭቀኝ አልነበር እንዲ አላት። አዎ እሱማ እኔም እኮ ስራ መጀመሪያን አልጠላሁትም፣ ግን ደግሞ ዛሬ ትንሽ አሞኛል፣ አልፈልግም መሄድ አለችው። የኔ ንግስት በቃ አንቺ አትጨነቂ፣ መፈረም ያሉብሽን ፊርማዎች ወረቀቱን ይዤ መጥቼ ማታ ትፈርም ያለሽ አላት። የሚን ፊርማ ነው አለችው። ኤፍራታም ገና ስራ ሳትጀምር ወረቀት ፊርማ? እኔ ንግስት ስሪ ብዬ እያስቀመጥኩብሽ ቦታ ብዙ ኃላፊነት የሚጠይቅ ስራ ነው፣ ቀላል ነገር አይደለም ማለት አቶ ያፌት። ናታን ወደ ኢንስፔክተሩ ጋር ሄደ። ኢንስፔክተሩ ጋርም እንደደረሰ ስለ ስራቸው ጉዳይ አወሩ። ስትመጣ በጥንቃቄ ነው የመጣሁ፣ ማንም አልተከተለህም? አንዳንድ ሰዎች አዳዲስ ሰዎች እያየሁ ነው በር ላይ ያለው። አይ በስከ ዛሬው መንገድን የመጣሁት አለ ናታንም። ደግሞ ወይዘሪት ኤፍራታን አቶ ያፌት ወደ ድርጅቱ ይዟት እየሄደ ነው አለው። ናታንም በጣም ተናደደ። አይሆንም፣ እንደዚያ ሊሆን አይችልም እያለየ ባለበት ሰዓት ስልክ ተደወለለት። አዲስ ቁጥር ነው ሲል ኢንስፔክተሩም አንሳው አለው። ደዋዩ ያፌት ነበር። ሄሎንት አቶ ናታን እንዴት ነህ ሲል ናታንን በምላሹ የናታን ስልክ አይደለም አለ። ያፌት የፌት ሳቁን ሳቀ። ጥሩ ነው ማንነት መቀየሩ ያን ያህል የከበደህ አትመስልም። ኦ አቶ ያፌት ምን ፈልገህ ነው በዚህ ሰዓት ሲለው፣ ያፌትም ምን እንደምፈልግማ ታውቃለህ። እኔ እንዴት ላውቅ እችላለሁ? አንተ ንገረኝ እንጂ ምንድን ነው የምትፈልገው አለ። ያፌትም የምፈልገውማ የራሴ የሆነን ነገር ነው። በስራ ቋንቋ እንነጋገር። ምንድን ነው የምትፈልገው? የወሰድክብኝን ሴቶች ለመመለስ ምን ያስፈልግሃል ሲል ናታንም ሳቀበት። ይቅርታ ሴቶችን መመለስ አልችልም፣ ይገርምሃል በጣም ፈጣኖች ናቸው፣ በጣም ብዙ ገቢ እያስገኙልኝ ነው አለው። ናታን በደንብ ስማኝ፣ ይህን የሆነን ነገር ትመልሳለህ፣ በምላሹ የምትፈልገውን ነገር ጠይቀኝ። ስማኝ አቶ ያፌት፣ ስሜ ናታን ሳይሆን ናኢፍ ነው፣ ናኢፍ ብሎ ስልኩን ዘጋበት። በቀጣይ ነገር ስትደውል ስርዓት ምን እንደሆን ተምረህ ደውል ብሎ ሲዘጋበት፣ ያፌትም ጠረጴዛ መደብደብ ጀመረ። ተናደደ። አማራጭ ያጣ ይመስለኛል። ቢሆንም ግን ያፌት የሚታመን ሰው አይደለም አለው ኢንስፔክተሩ። አዎ ምንም አይታመንም፣ በድንገት ተነስቶ ምን እንደሚያደርግ አይታወቅም አለ ናታን። ኢንስፔክተሩም ስለ አቤል ተብዬው አንዳንድ ነገሮችን እያጣራሁ ነበር፣ አንተ ምን ያክል ታውቃለህ ሲለው፣ ናታንም ምንም አላውቅም፣ እኔም በቅርብ ነው ያወቅኩት። ምን አለ ሲለው፣ ቆይ ሁሉን ነገሮች ላሰባስብና በቅርቡ ነግርሃለሁ አለው። ጽዮን ተክዛ ባለችበት ቤዛ መጣች። ቤዝ ቆይ አሁንም እንደተቀየምሽ ነኝ እንዴ ስትል፣ አይ አልተቀየምኩሽም ስትል፣ ተይ እባክሽ እንደዚህ አትበይ፣ በአይን የሚታይ ነገር ነው እያለቻት እያለ ሁሉንም ነገር እተነጋገሩ። ከአቢኒ ጋርስ እንዴት ናቸው አለቻት። እሱም ምንም
አዲስ ነገር የለም ብላ ጭንቀቷን አካፈለቻት። ቤዛና ጽዮንም ምን ማድረግ እንዳለባቸው ተመካከሩ። ኤፍራታ አሁን እዚህ ጋር ሌላ ትልቅ ችግር ገጥሟታል። አቤል ቤት መጥቶ እዚህ ነው የምኖረው ሲላት እዚህ መኖር አትችልም ውጣ ስትለው አንቺ ማነሽና ነው ውጣ የምትይኝ? ያጎቴ ሚስት ብር ስጭኝ እፈልጋለሁ አላት። የምን ብር ነው? የለኝም ውጣ ከዚህ ቤት ስትለው ውጣ ካልሽኝ ያፌት ሲመጣ የሚፈጠረውን አታውቅም፣ የሱ ሳይመጣ ውጣ ስትለው ደውይለት፣ እኔም ደግሞ ፖሊስ ጋር ልደውል፣ ስለዚህ እንዳንረባበሽ እኔ ውጭ ወጥቼ ልደውል፣ ስመጣ ክላሴን አዘጋጅተሽ ጠብቂኝ ብሎ ትቷት ወጣ። እሷም ለጽዮን ደውላ ሁሉንም ነገር ነገረቻት። እዚህም አንቺ ተረጋጊ፣ እርጉዝ ነሽ፣ መበሳጨት የለብሽም፣ ይህ ውሻ እያለች ተነጋግረው ዘጉ። እንግዲህ ቤዛና ጽዮን የቀመሩትን ቀመር ወደ ዳጊ አስተላለፉ። ዳጊ ጋር ስልክ ተደወለ። ዳጊም ደንግጦ ለቢኒ ሰጠው። ቢኒም ስልኩን አነሳ። ከዚያ ግን እሱም ደንግጦ ስልኩን ትቶ ነው የሮጠው። ገኒ ልከተል ስትል ዳጊ ያዛት። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። በቀጣዩ ቪዲዮ እስከምንገናኝ ሰላም ቆዩልኝ።